እግዚአብሔር የዘላለም ሕይወትን ያስተዋወቀው በወንጌል ነው። ዓለመጥፋትን እግዚአብሔር ያስተዋወቀው በወንጌል ነው። ወንጌል ካልሰበክ አጠገብ ያለ ወንድም ይጠፋል። ቤተ ክርስቲያን ውስጥ ስለ ጌታ ስለ ኢየሱስ ለመስበክ እንዳታፍር አይደለም። እዚህማ ሌላም አንሰብክም ሲጀመር። ዛሬም ቢሆን ይሄ የእግዚአብሔር ቃል ሕያው ሆኖ በመካከላችን ይሰራል። አዎ ለወንጌል ታማኝ ሰው ከተገኘ መከራ ይቀበላል። መከራውን ግን ጨርሶ መውጣት የሚችለው በእግዚአብሔር ኃይል። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ስለ ኢየሱስ ብነግርህ ስብርብር ባለ ቃል ብነግርህ ከኋላ ወደፊት ብሰብክ የዘላለም ሕይወት ታገኛል። ያልተበረዘ ነው ክርስቶስ እነሱ ጋር ያለው። በጣም ብዙ ትምህርተ ክርስቶሶች ተሰርተው ድብልቅልቅ ያለ ክርስቶስ አይደለም እነ ጢሞቴዎስ እጅ ላይ ያለው። ገና ኢየሱስ ክርስቶስ በመስቀል ላይ መሞቱ፣ መቀበሩ፣ መነሳትና ወደ አባቱ ማረጉ የቅርብ ጊዜ ዜና ነው እና ሮም ከተማ ሮም አደባባይ ጳውሎስ ሊሰብክ ሮም እስር ቤት ነው ያለው። በዚህ የወንጌል አገልግሎት ምክንያት ነው ጳውሎስ ታስሮ ሮም ከተማ ያለው። ጢሞቴዎስ ደግሞ ኤፌሶን ነው ያለው። ከሮም ቀጥሎ የመንግስት ሁለተኛ መቀመጫ ከተማ ኤፌሶን ናት። ምን ይለዋል? ጢሞቴዎስ ይለዋል። አቤት ጳውሎስ ይለዋል። እንግዲህ በእምነት እውነተኛ መንፈሳዊ ልጄ ካለው አቤት አሳዳጊው ነው፣ ሜንቶሩ ነው፣ መንገድ የሚጠቁመው ነው፣ የወንጌል አስተማሪው ነው። ትምህርቴን፣ ትዕግስቴን፣ አካሄዴን፣ እምነቴን ተከተል ይለውና ከማን እንደተማርከው ታውቃለህ ይለዋል። በዚህ መጠን ጢሞቴዎስን ጳውሎስ ኢንፍሉዌንስ አድርጎታል። ትምህርቴን፣ አካሄዴን፣ እምነቴን፣ ሕይወቴን፣ መከራዬን፣ ትዕግስቴን ተከታተል። ስለዚህ ጳውሎስ ሲለው ጢሞቴዎስ ከአንዳንድ ነው የሚሰማው። የእርሱ እስረኛ በመሆን በእኔ አትፈር፣ በጌታችን በኢየሱስ ክርስቶስ ምስክርነት አትፈር። ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር። ቸርች አይደለም እያለ ያለው ቤተ ክርስቲያን ውስጥ ስለ ጌታ ስለ ኢየሱስ ለመስበክ እንዳታፍር አይደለም። እዚህማ ሌላም አንሰብክም ሲጀመር። እናንተም ፈልጋችሁ የመጣችሁት ኢየሱስን ነው። እዚህ ቤትም የሰበሰበን ኢየሱስ ነው። ሌላ ነገር አንሰብክም። እምንውልበት፣ እምናድርበት፣ እምንሰራበት፣ እምናገለግልበት ቦታ ኦፊሶቻችን፣ ትምህርት ቤቶቻችን፣ መኖሪያ አካባቢዎቻችን ላይ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር አትፈሩ። ምክር ብቻ አይደለም፣ ትእዛዝ ነው። እንዳታፍር። ምን ለማድረግ? ስለ ኢየሱስ ለመመስከር። ኢየሱስ ክርስቶስ ያድናል ለመመስከር። የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። እንዳታፍር ከተባለ ሰው ያፍራል ማለት ነው። ነገሩ አያሳፍ፣ ነገሩማ ኩራት ነው። ሰው ግን ያፍራል። ስለ ራስህ አውራ ቢባል አያፍርም። እኔ ይገርምሃል የተማርኩበት ትምህርት ቤት ያጠናሁት እንትን ያለኝ ዲግሪ ብዛት ጥሩ ነው። እግዚአብሔር እንኳን እንደዚህ አረገላችሁ። ግን የኛ ታሪክ ወንጌል አይደለም። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ስለ ኢየሱስ ብነግርህ ስብርብር ባለ ቃል ብነግርህ ከኋላ ወደፊት ብሰብክ የዘላለም ሕይወት ታገኛል። ለዛ ነው ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር ይለውና ውጤት አለው። ስለ ኢየሱስ መስበክ ምንድነው ውጤቱ ሲለው ለእኔና ለአንተ እግዚአብሔር በሰጠን በዚህ ወንጌል እናንተ እጅ ላይ ባለው በቀድሞ ትርጉም ሕይወትና ዓለመጥፋትን ወደ ብርሃን አውጥቶታል ይላል። እግዚአብሔር የዘላለም ሕይወትን ያስተዋወቀው በወንጌል ነው። ዓለመጥፋትን እግዚአብሔር ያስተዋወቀው በወንጌል ነው። ወንጌል ካልሰበክ አጠገብ ያለ ወንድም ይጠፋል። ወንጌል ካልሰበክ አጠገብ ያለ ወንድም እህት የዘላለም ሞት ላይ ነው ያሉት። ሕይወትና ዓለመጥፋት ወይንም ኢሞዋቲነት ኢተርናሊቲ ማለት ከእግዚአብሔር ጋር ለዘላለም መኖር ለማልስበክ ለሰው ሁሉ ለማለማ ሰበኩ። እኔ ለማለማ ልስበክ የሚለውን ለመምረጥ እኮ ለማለማ ሰበኩ ብሎ እኮ ማየት ነው። ከቤተ መንግሥት መንገድ ላይ እስከሚተኛው ሰው አልመረጡም። የኑሮ ደረጃ ቦታ አልመረጡም። ስታተስ ለዛውም አሁን የኛ ጊዜ ቆንጆ ነው።
ጳውሎስ እኮ እሰብካለሁ ስበክ ሲለው ለማን ነው ጳውሎስ ሊሰብክ ሮም የገባው? ለማን ሊሰብክ ነው? ሌላውንማ በሙሉ ሰብኳል እኮ። የቀረው ማን ነው አሁን? ቄሳር። ቂሳሪያ ፍርድ ቤት ቆሞ ተከሶ ይግባኝ እንልቀቅ ሲሉት እምቢ ብሎ ይግባኝ አለ። እንልቀቅ እኮ ነው፣ እንልቀቅ ሂድ ወደ ቤት አሉት። አልሄድም አለ። ለምን? ጉዳይ በንጉሠ ነገሥቱ ይታይልኝ አለ። ቄሳር እኮ ናፍቆት አይደለም። ቄሳር እንደው አንድ ቀን ባየው ብሎ እኮ አይደለም። ለቄሳር አግኝቶት ወንጌል ሰብኮ እርግጠኛ ነው እንደሚገለው። ለወንድሞቻችሁ፣ ለእህቶቻችሁ፣ ለጓደኞቻችሁ አብሯችሁ ለሚውሉ በጣም ለምትወዷቸው ሰዎች በእውነት ነው የምላቸው፣ አብራችኋቸው ተጫውታችሁ ብቻ እንዳለቋቸው ወንጌል ይኸው ስለ ጌታችን ለመመስከር ወይም እስረኛ በሆንኩት በእኔ ምን ማለት መሰላችሁ ትርጉሙ? አንተ የጳውሎስ ጓደኛ አይደለ እንዴ? የቱ ጳውሎስ? ይሄ ኢየሱስ ክርስቶስ ያድናል እያለ በየእስር ቤቱ የሚጣለው ነዋ። አላቀውም እንዳትል፣ በእኔ እንዳታፍር። በእውነት ነው የምላችሁ፣ በወንጌል ምክንያት እግዚአብሔር በሰጣችሁ ሰው እንዳታፍር። ተመኩ፣ ቀና በሉ። ይሄን እውነተኛ ቤተሰብ በጌታችን ምስክርነት በእስረኛው በእኔ እንዳታፍር ይለውና ቀጥሎ ምንድን ነው የሚለው? አትፈር ብሎት፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል አብረኸኝ ና መከራ ተቀበል። ሰውን ደህና ቦታ ይጠራዋል፣ ጳውሎስ ወደ መከራ ይጠራዋል። እንዳታፍር ሲለው አላፍርም ሲለው ና። የት? እስር ቤት እኮ ነው ያለው እሱ። ናና መከራ ተቀበል አይደለም እኮ የሚለው፣ በእግዚአብሔር ኃይል። ዝም ብሎ አይቻልማ። ሞቅ ብሎኝ አይቻልም። ለምን መሰለ? ሕይወት ይጠይቃል ጉዳዩ ሐሳብ ብቻ አይደለም። ሕይወት ይጠይቃል፣ አቋም ይጠይቃል፣ ምቾትን መከልከል ይጠይቃል። በጣም ዋጋ ላስከፍል ስለሚችላው የእግዚአብሔር ኃይል ያስፈልገዋል። በእግዚአብሔር ኃይል ስለ ወንጌል አብረኸኝ መከራ እንዳታፍር ሲለው እርግጠኛ ነው ጳውሎስ። አላፍርም እንደሚለው ልጁ አላፍርም ጳውሎስ ይለዋል። ምክንያቱም ብዙ ከተሞች አብረው ሰብከዋል ወንጌል። ምዕራፍ 16 አካባቢ ነው ያገኘው። 17 ሙሉ ተሰሎንቄ፣ አቴና ምናምን አብረው ነው ያገለገሉት። 18 ከዛም በኋላ ደግሞ 18 ኤፌሶን፣ 17 አብረው አቴና አገልግሏል። 18 ኤፌሶን ገብቶ አገልግሏል። ሙሉን አብረው ተሰብከዋል ወንጌል። በጣም ከባድ በጣም አስጨናቂ የጳውሎስ የወንጌል አገልግሎት አንዱ ኤፌሶን ነው። ብዙ የእግዚአብሔር ኃይል ቢገለጥም ግን በጣም የተሰቃዩ ኤፌሶን ነው። አብሮት ነው ያገለገለው። አርጤምስ የምትመለክበት ከተማ ነው። አጋንንት ፊዚካሊ ስጋ ለብሶ የሚራመድ የሚመስልበት ከተማ ነው። እንደነ ስክሌፕደስ አይነት ሊትራሊ እባብ በአካል የሚመጣባቸው ቤተ ጣዖታት አሉ ኤፌሶን። እባብ በአካል ነው የሚመጣው። አሁን እኛ የእባብ መንፈስ ነው የምትሉት። እባብ ስትሉ ይመጣል እንዴ? የነ ስክሌፕደስ አስክሌዮፒስ የሚባል ቤተ ጣዖት አለ። ስክሌፕደስ ነው የሚሉት። ፊዚካሊ እባብ ይመጣል ሌሊት ላይ። አንድ አይደለም ብዙ እባብ ሃይሊ ዲመኒክ የሆኑ ቤተ ጣዖታት ያሉበት ከተማ ነው ትቶት ይወጣው። ቀላል አይደለም። እዛ ከተማ መስበክ አይደለም መመስከር አይደለም፣ ክርስቲያን መሆን መታወቁ የሚያስከፍለው ዋጋ ቀላል አይደለም። ጳውሎስ ግን እንደዚህ ይሏል፣ ወደሚበልጠው ይጠራዋል። ለምንድን ነው ጳውሎስ ጢሞቴዎስን ወደ በለጠው መከራ የሚጠራው? በጣም ብዙ አክሊል እንዲያገኝ ነው። ብዙ አክሊል እግዚአብሔር ኃይሉን ሊሰጠን ይገባል። በእግዚአብሔር ኃይል ምናልባት እኔና እናንተን መገረፍ ላይ ጠይቀን ይችላል። ማንም ላይ ገርፈን ይችላል። ወንጌል ሰብከን ማንም አይገርፍም። እዚህ እንደውም አንገረፍም። አጌነስት የሚሆንብህ የፈለገ አገሩ ቢመቻች ወንጌል ሁሌ መከራ አለው። ወንጌል እሺ ብዬ የእውነቱን ወንጌል በእጄ ከያዝኩኝ ቻሌንጅ አለ መቼም። ዛሬም ቢሆን ይሄ የእግዚአብሔር ቃል ሕያው ሆኖ በመካከላችን ይሰራል። ለወንጌል ታማኝ ሰው ከተገኘ መከራ ይቀበላል። መከራውን ግን ጨርሶ መውጣት የሚችለው በእግዚአብሔር ኃይል። ስለ ወንጌል በእግዚአብሔር ኃይል ከኔ ጋር አብረ መከራ ተቀበል ይሏል ጳውሎስ። ወንጌልን ይጽፈዋል።
ወንጌል ይለዋል። ወንጌል እኛ ስላደረግነው አንዳች ነገር ሳይሆን ስለሚሰብከው ስብከት ነው ጳውሎስ እየጻፈ ያለው። ቁጥር 9 እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን። በቃ አንተ የምትሰብከው ወንጌል፣ እኛ የምናቀርበው መልእክት እግዚአብሔር የሰው ልጆችን ለማዳን አንድ ልጁን በመስቀል ላይ ከፍሎ ብቻውን እግዚአብሔር አዳኝ እንደሆነ የሚታወጅበት መልእክት ነው። የለንበትም እኛ። እኔ የወንጌል ሰባኪ ነኝ እንጂ አዳኝ አይደለሁም። እናንተ የወንጌል ሰባኪያን ናችሁ እንጂ አዳኞች አይደላችሁም። አዳኝ እግዚአብሔር ነው። ስለዚህ ጳውሎስ ምንድነው የሚለው? ጠሪነ፣ መልእክተኛነ፣ አስተጋቢነ፣ ምንድነው ኤኮ እንደ ገደል ማሚት ሆነ። እግዚአብሔር በልጁ መስቀል በኩል አንዴ ያወጀውን አዋጃው ታስተጋባለታለ። ያዳነን ወደ ቅዱስ አጠራሩም የጠራን እግዚአብሔር ነው። የምትሰብከው ይሄንን ነው። መልእክት ይሄ ነው። ሮሜ ምዕራፍ 1 ላይ 16 ነው። በወንጌል አላፍረም የሚለው አትመኩም በእነዚህ ሰዎች። ሮም ቤተ ክርስቲያን ማርቆስ የማርቆስ ወንጌል ጸሐፊው ነው፣ ፓስተሯ የቸርቿ። እና አስቡት እንግዲህ ኔሮ የነገሰበት ከተማ ነው ሮም ማለትና ዋናው የሲቃዩ መነሻ ነውና እስካሁን ድረስ እነ ጳውሎስ የአውሬውን የእባቡን ጭራውን ወገቡን ምኑ ነው እየረገጡ የመጡት። ጭንቅላቱ ያለው ሮም ነው እና እየመጣሁ ነው ጳውሎስ ወደ ሮም እየመጣሁ ነው፣ ላያችሁን አፍቃለሁ፣ በቅርብ እመጣለሁ ይላል። ወደ ጭንቅላቱ እየመጣሁ ነው እና አናቱ ያለው ሮም ላይ ነው። የሮም ቸርች ደግሞ ማርቆስ ነው እረኛዋ። በወንጌል አላፍርም ብሎ ለነሱ ነው የሚጽፈው። እናንተ ሮም ከተማ ክርስቲያን ሆኖ መኖራችሁ ራሱ ያስደንቃል። ግን ስበኩ ይልና እኔ እየመጣሁ ነው፣ እመጣለሁ በቅርብ ግን እስከዛም ቢሆን ግን በምጽፍላችሁ ደብዳቤ ላይ በወንጌል አላፍርም። የእግዚአብሔር ኃይል ለማዳን ነው። ክብር ለኢየሱስ ይሁን። ምንም ያህል ዋጋ እኔን ሊያስከፍለኝ ይችላል፣ ግን መጥቼ ሰብካለሁ። እዛው ሮሜ ደብዳቤ ላይ ይላል ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሞት እንዳስነሳው በልብህ ብታመን ትድናለህ። የት ነው የሚሉት ቅዱሳን? ሮም እኮ ነው ያሉት። ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ መስክር። መገደያ ነው። ቄሳር አምላክ ነው፣ ቄሳር ነው ጌታ የሚባልበት ከተማ ኢየሱስ ክርስቶስ ጌታ እንደሆነ በአንደበትህ ተናገር። ይህንን ስትመሰክር ብትገኝ ሮም አደባባይ ላይ ፍርድ ቤት እንደማይወስዷቸው ታውቃላችሁ? ፍርድ ቤት አይወስዷቸው፣ ወታደሩ ይገለዋል። እዛው ጋር ነው የሚገደሉት። ባይዘው ፐርሲኪሽኑ ካፒታል ነው። ፓኒሽመንቱ ማሰቃየት ሳይሆን መግደል ነው። ቀጥታ ነው የሚገደሉት። ጳውሎስ ምን ይላቸዋል? ጌታ እንደሆነ በአፍ መስክር፣ ከሞት መነሳቱን ደግሞ በልብህ እመን። ከዛስ ትድናለህ ማለት ከየት ነው የሚድኑት? ከዘላለም ሞትና ፍርድ ነው። መሬት ላይማ ሰብኮ እኮ ተገደሉ። ጳውሎስ እኮ ሰብኮ እኮ የሞተው እኮ እዚህ ከተማ ነው። ጴጥሮስ ተዘግዝቆ የተሰቀለው እኮ እዚህ ከተማ ነው። ምን ብሎ? ኢየሱስ ክርስቶስ ጌታ ነው ብሎ